ሶስት ጥያቄዎች ነው ያሉት። ምን አለ፣ እንዴት አለ፣ ለምን አለ። ምን እያደረክ ነው ኦብቪየስ ነው፣ አንተም ታውቃለህ፣ ሰውም ያውቃል። እንዴት እያደረክ ነው ኤክስፕሌን ማድረግ የምትችለው ነገር እሱ ግን አይደለም ማተር የሚያደርገው ለምን እያደረከው እንደሆነ ነው። መጽሐፍ ቅዱስ ላይ እጅግ በጣም የሁሉ ነገር መሰረት ነው ብዬ ማምነው እንደኔ ቅዱስ ጳውሎስ የተናገረው ነው። አንደኛ ቆሮንቶስ ላይ ብትበሉም ብትጠጡም ምን ነገር ብታደርጉ ስለ እግዚአብሔር ክብር ብላችሁ አድርጉት። ፖይንቷ ስለ ምን ብለህ ነው እያደረክ ያለው? ስትሰራ ስለማን ነው እየሰራ ያለው? ስትበላ ስለማን ብለህ ነው? ስትጠጣ ስለማን ብለህ ነው? ሊስትሮ ስትጠርቅ ስለማን ብለህ ነው? መኪና ስንሄዳ ስለማን ብለህ ነው? ማተር የሚያደርገው እያደረክ ያለው ነገር ሳይሆን ስለማን ብለህ እያደረከው ነው። እግዚአብሔር ጋር የሚያደርስ ያ ነው። እና ይህን ብቻ አይደለም ቤተክርስቲያናችን ስርዓት ትውፊት። አሁን ለምሳሌ አለባበስ ላይ እህቶች ምናምን ሲነገራቸው ምንድን የሚሉት እግዚአብሔር ልብን ነው የሚያየው፣ አለባበስ ምን ያደርግለታል? ውጭ ያለው ነገር ነው። እግዚአብሔር አንተ እሱን ለመፈለግ ምን ያህል ስቴፕ እንደምመጣ ማወቅ ይፈልጋል። አቡነ ሽኖዳ እጅግ በጣም በቃ የሚሉት ነገር አለ። ፍቅር ከሁለት ወገን ነው፣ ከአንድ ወገን አይደለም። ይወዳላ አንተም እንድትወደው ይፈልጋል እግዚአብሔር። ወዶ ብቻ እንድትቀርም አይፈልግም። እና እሱ እንግዲህ ፒኩን አሳይቶናል። ሞት፣ በዛ ሁሉ ስቃይ ውስጥ ከዛ መሞት፣ በቃ ይሄ መጨረሻው ነው። እሱ እንድታረግለት እኮ አይፈልግም። ትንሿን ነገር ግን እንድትተውለት ይፈልጋል። ጾም ምንድነው? ሳክሪፋይስ እኮ ነው። ሁሉም ነገር መስዋዕት ነው። ቁርሱን ለኔ ብሎ ይተውልኛል ወይ ነው። ሃንድል ማድረግ የምትችለው ነገር ነው። ከባድ አይደለም አይደለ? ሰማዕታት እንግዲህ ደማቸውን ህይወታቸውን አሳልፈው ስለ ክርስቶስ የሰጡት በዛ ልክ ነው። ያንተ ትንሹ ሰማዕትነት ይሄ ነው። ሰማዕትነት ያመልጣችሁ ይላል ቅዱስ ዮሐንስ አፈወርቅ የገብረ እግዚአብሔር ኪዳነ መጽሐፍ አለና ዋልፐሩ ራሱ እዚህ ጋር ዳዊት ነጠላ አለ፣ እዚህ ጋር ኳስና ጫማ አለ። ሰማዕትነት ያመልጠ ማለት ሰማዕት አድርገው ነው ሁን። እዚህ ጋር ዲዛይርን ፍላጎትን ከእግዚአብሔር የሚያርቅ ላይሆን እኮ ይችላል። አሁን ኳስ መጫወት ኃጢአት አይደለም። እሁድ ጠዋት ኳስ መጫወት ግን ኃጢአት ሊሆን ይችላል። ከቤተክርስቲያን የሚያስቀርቅ አዎ ከእግዚአብሔር የሚያርቅህ ነገር ከሆነ እና አንድ በጣም ድንቅ ወንድም የነገረኝ ምንድነው ዴስቲኔሽናችን ክርስቶስ ነው። መንገዱን ጀምሯን ሁላችን። ስለዚህ ማተር አያደርግም ዴስቲኔሽን ክርስቶስ ይሁን እንጂ በዶልፊን ይሁን ይሄድክ ያለው በእግር ይሁን በሳይክል ይሁን በባጃጅ ማተር ያደርግ ብቻ አንተ ለመድረስ ይሄድክ ያለው ግን እግዚአብሔር ጋር ነው ወይ ነው። እና እነዚህ ስርዓቶች ሁኔታዎች በቃ የሚነገረን እንዲያታርጉ የሚባሉት ነገሮች እግዚአብሔር ጋር ማተር የሚያደርግ ነገር ነው ሆኖ ሳይሆን አንተ ለእግዚአብሔር ብለህ የምትራመዳት አንድ ስቴፕ ስለሆነች እሱ ማየት ስለሚፈልግ ነው። ያቺን ቤት የተኘች እግዚአብሔር ማግኘት ይችላል። አዎ ማግኘት እኮ ትችላለህ። ግን ተነስተህ ማትሄደው ለምንድን ነው? ለሞተልህ አምላክ አንተ ከብዶ ነው በቃ ዳት ተኩሽን እኮ በቃ ይመጣልኛል ነው ደግሞ እኔ እኮ በጣም እኔ ይላል ክርስቶስ ቀንበሬ ልዝብ ነው በቃ ሸክሜ ቀሊል ነው ይላል። ከባድ ነገር እኮ አልጫንኩባችሁ። ሰው እንዴት ቤተክርስቲያን መምጣት ይከብደዋል? ንስሐ መግባት ስጋው ደግሞ መቀበል በነፃ አስበው እንግዲህ የሆነ አንድ ቀን ተነስተው ካህናት ስለ ንስሐ 100 ሺህ ብር አስከፈላሉ ቢሉ ማን የሚጠይቃቸው ይመስላል? ሺህ ጊዜ ሊረግማቸው ትችላል። አንተ ግን አድን በእውነት በቃ በከፍያ ቢሆን ምን ሊመጣ? ጥምቀት በወተት ቢሆን ምን ሊመጣ? ስጋው ደግሞ በጣም በቃ በቪአይፒ ካርድ ቢሆን በሚሊየንስ የሚሸጥ የሞት መድኃኒት እኮ ነው ስጋው ደግሞ። ቀል መሰለህ እንዲህ በቃ የሞት መድኃኒት። ዛሬ ያሉ ሀብታሞች የሞት መድኃኒት ይሸጣል ቢባሉ ስንት ቢሊየን ሊያወጡ ይችላሉ? ስታስቡ ያደርጉታል አይደል? ሞት የዘላለማዊ መድኃኒት የሆነውን ስጋው ደግሞ በነፃ ለዛውም አመቱ ሙሉ በየቀኑ ብሉኝ ጠጡኝ እያለ ይፈታል። እና የሆነ ቀን የምናጣበት ቀን ይመጣል። በቃ አንተ ይህን ሳክሪፋይስ ትንሽ የስቴፕ ወደ እግዚአብሔር ለመቅረብ ማትመጣ ከሆነ ነገ በተለምን ማታገኝበት ቀን ይመጣል። ለምነ ማለት ነው። ውጭ ሀገር ያሉ ኦርቶዶክሳውያን ብታይ ይገባሃል። ቤተክርስቲያን ምን እንደሆነ የምታውቀው አንተ ከሀገር ስትወጣ ነው። በነገራችን ላይ ዱባይ ያሉ እንደዚህ ኳታር ያሉ በሌላም ሀገር ላይ ያሉን እኔ በጣም ብዙ ኤክስፒሪየንስ ይገጥመኛል። በሳምንት አንዴ ነው ቤተክርስቲያን የሚያዩት ሊያገኙ ይችላሉ። ቻይና ያሉ ኦርቶዶክሳውያን እንዴት እንደሚሆኑ ታውቃለህ? የለም እኮ እንዴት እንደሚሆኑ ትንሳኤን በቪዲዮ ያከብራሉ። ቤታቸው ሰርቶ እንዴት ፔንፉል እንደሆነ በጣም በእርግጠኝነት እነዚህ ሰዎች እዚህ ያሉ የማይሄዱትን ቤተክርስቲያን እዛ ያሉ እንዴት እንደሚናፍቃቸው ታያለህ። እና አንድን ነገር ዋጋውን ለማወቅ ግዴታ ማጣት የለብህም አንተ ማለት የቤተክርስቲያንን ዋጋ ለማወቅ እግዚአብሔር እንድትቀርብ ለሚያደርግ ነገር ለማወቅ ግዴታ ማጣት አይጠበቅብን። ይሄንን ማወቅ አለብንና ዳትስ ዋይ የልብ አምላክ ነው ምናምን እሱ እኮ ቸር ነው ምናምን ማንልበት ምክንያት አንድ ስቴፕ የምንራመደው ራሱ እግዚአብሔር ፍቅር ከሁለት ወገን እንዲሆን ስለሚፈልግ። በወደድከው ልክ እንኳን ባትወደው መውደድ እንደምትፈልግ ማሳየት ይከብዳል። እሱ በወደደህ ልክ እንኳን ባይሆን እንኳን እኔ እኮ ሙቱልኝ እኮ አላለም ነው ኑሩልኝ ነው።
እና እግዚአብሔር ደግሞ የተውካትን አንድስ ነገር ይቆጥርልሃል። እኔ በጣም በጣም የሚገርመኝ ነገር ያ ምን ያህል ጥንጥዬ ነገር አንተ ለእግዚአብሔር ብለህ ማወላወልህን ይቆጥርልሃል። ኃጢአቱን ልስራው አለ ስራው ማለትን ቢያንስ እንኳን ይሄ ሰውዬ አወላውሏል፣ ታግሏል ይልልሃል። ዲያቆን ሚካኤል ሲል ነበር አላርም መሙላትን ይልልሃል። ከዛ ግን ማጥፋትህንም ይቆጥርብሃል። ልክ በዛው ልክ ነው። ሁለቱን በኩል ወገን የሚቆጥር ነው። ግን እኛን ለመማር ሰበብ የሚፈልግን አምላክ እንግዲህ አስበው። ሰበብ አሁን ንስሐ ካሉት ፕሮሰሶች የመጨረሻው ፕሮሰስ ኑዛዜ ካደረክ በኋላ ቀኑና ትቀበላለህ እና ኃጢአት ለመስራት ቅጣት ነው ወይ ካልከኝ አይደለም። ለኃጢአትህ እሱ ዲዘርቭ አድርገህ አይደለም። 40 ስገድና ይሄንን መጽውት ምናምን ዲዘርቭ አድርገህ አይደለም። እግዚአብሔር ይቅር እንዲልህ ምን ያህል ትፈልጋለህ? 40 ሰግደህ ታሳየዋለህ። ገብቷል? 7 ቀን 40 ሰግደህ ታሳየዋለህ። ትጋትህን ይላል። ሰበብ እኮ ነው። አሁን እቺ ደህና ነገር ሆኖ አይደለም። እግዚአብሔር አንተ ኃጢአት ስትሰራ ከተሰማው ፔን ከተሰማው ሐዘን አንተ ያደረካት ትንሽ የሰገርካት ወይም የተቀበልካት ቀኑና ዲዘርቭ አድርጎ ወይም ወርዝ አድርጎ እኩል ሆኖ አይደለም። ግን ይፈልጋሉ ነው ያንንስ ለማድረግ ፈቃደኛ። ሰበብ አሁን ሰበብ ፈጥሮ የሚተኛ ሰው ምናምን ታውቃለህ? የሆነ ጊዜ አይቼ ነበር ቪዲዮ። ትምህርት ቤት ልሄድ ነበረ የእስክርቢቶ ክዳን ይጠፋ የሚተኛ ማለት ነው። እንደዛ ምንሆን ሰዎች አለ። ለመንፈሳዊ ነገር ለቅዳሴ ምን ያህል እንደምንሰንፍ ታውቃለህ? ለእሑድ ጠዋት በቃ ማይጫጫንን ነገር የለም። አንተ ራስህ እኮ ኖቲስ ታደርገዋለህ። ነገ ጸሎት አደርጋለሁ ስትል ረስተኸው 2 ቀን ሊሆን ይችላል። እንዲህ መቼ ነበር ጸሎት አደርጋለሁ ያልኩህ? በዚህ ልክ አንተን ዲስትራክት ለማድረግ። ምክንያቱም የጀመርካት አንድ ስቴፕ ወደ እግዚአብሔር ምን ያህል እንደሚያቀርብ ከሴጣን ምን ያህል እንደሚያርቅ ራሱ ሴጣን ያውቃል። በተቻለው አቅም ዓለምን ሊገለባበት ይችላል። የመሬት መንቀጥቀጥ ሊነሳ ይችላል። አንተ ቤተክርስቲያን ሄዳለሁ ስትል በዚህ ልክ ሊፈትን ይችላል። ያውቀዋል። ሊያመልጠኝ ነው ይጠራራሉ እኮ አጋንንት። ኧረ ሊያመልጠን ነው ይሄ ልጅ ስለ ንስሐ እያሰበ ነው የሆነ ነገር አድርጎ ነው እኮ የሚባለው። ትልቅ ስብሰባ እኮ ነው የሚጠራው አንተ ላይ በዚህ ልክ ማለትና አንዱ ይሄ ነው። ሁለተኛውና ወሳኙ ነገር ቅድም ያልኩ ኢንቴንሽን ነው። ስለ እግዚአብሔር ብሎ ነገሮችን ማድረግ። ሰው ስራ ውስጥ የሚገኝ አይመስለውም። ቢዝነስማን ስለሆንክ፣ የትልቅ ካምፓኒ ባለቤት ስለሆንክ፣ አስተናጋጅ ሆነ፣ ሊስትሮ ጠራጊም ሆነ፣ የሆቴል ባለ ምንም ሆነ ብቻ እግዚአብሔር ለማግኘት ገዳማያን መሆን እንዳለብን ነው በጣም ብዙ ሰው የሚያስበው። መንፈሳዊነት ሲባል ሁሉ ነገርህን ትተህ እግዚአብሔርን ብቻ መከተል የሚመስለው ሰው አለ። ሁለት አይነት ህይወት ነው ያለው። ይሄ እኛ በዓለም ነው እየኖርን ያለነው። እነዚህ ሰዎች ዓለምን ትተው መንነዋል። እነሱም የሚታገሉበት ስትራግል የሚያደርጉበት በጣም ብዙ ነገር አለ። መነኩሳት ኦኬ ያንን ህይወት መኖር አልቻልክም አይደል? እዚህ መኖር የምትችለው ነገር ግን አለ። ብዙ ሳክሪፋይስ ማድረግ የምትችለው ነገር አለ። የምታደርገውን ነገር ስለ እግዚአብሔር ብለህ ማድረግ እኮ ለራስህ ብለህ ነው እያደረግከው ያለው አይደል? ስለ እግዚአብሔር ብለህ አድርገው። እንዴት ነው ቢዝነስን፣ ስራ፣ ኑሮህን ኤቭሪዴይ ያለህን እንቅስቃሴ ስለ እግዚአብሔር ልታደርገው የምትችለው? ክርስትና ትልቁ ነጥቡ ማቴዎስ ወንጌል ምዕራፍ 6 ላይ ጌታችን ያለው እኔ ሊከተለኝ የሚወድ አስቀድሞ ራሱን ይካድ፣ ዕለት ዕለትም መስቀሌን ተሸክሞ ይከተለኝ። ራስን መካድ is the big point። በጣም ትልቁ ኮንሰፕት ነው። ምንድን ነው ራስን መካድ? ዮኒ አንድ ሰው ካደኝ የሚባለው ምን ሲያደርገው? ኢግኖር ያደርገዋል። ያ ሰው የነበራቸው ሪሌሽን ይቆማል አይደል? ይሰጠው የነበረው አቴንሽን ይቆማል። ቴክስቱን አይመልስለትም፣ አያወራውም። የነበረው ገንዘብ ከነበር ይከለክለዋል። ይሄ ሰው ካደኝ ትላለህ። ዮናስን ሲክደው ልክ እንደዛ እኔነት ይጠፋል ማለት ነው። ክርስትና ውስጥ ኢጎውን ሙሉ ለሙሉ ትገለዋለህ ማለት ነው። ስለማን ብለህ መኖር ትጀምራለህ? ስለ ክርስቶስ። ክርስቶስ ደግሞ ስለ አንተ መኖር ጀምራለህ ስትለው አይ አስቀድመህ በአይን የምታየውን ወንድምህን ይላል።